ይስፋ ክብሩ ይስፋ የእናትና ልጁ ሁሉም እየተነሳ እፎይ 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 ዘፈኑላ ሌላ ነገሮች ሁላ ወጡለት ለእፎይ። እፎይ በተደረገ ውይይት የንጉሱን ድርሻ ወስዷል። ይሄ ሀቅ ነው። ይሄን ዳሜጅ ኮንትሮል ለማድረግ እስካሁን እፎይ እፎይ ያላችሁ ግልጹን እንነጋገር። እፎይ ያላችሁ ያለቀሳችሁት ከፍተኛ ዳሜጅ አድርሷል። ስለዚህ እፎይ ይቅረብልን፣ እንትናጋ ይቅረብልን፣ እንትናጋ ይቅረብልን። እፎይ ስራ ጨረሰ እኮ ሂዝ ዳን። የሚፈልገውን መሴጅ አስተላልፏል። ምክንያቱም ለዘመናት ደብቃችሁ እውነተኛ ሙስሊሞቹ የሚያመልኩትን አምላክ የራሳቸውን ነው የሌላ አይደለም፣ እነሱ የሚያመልኩትን ትታችሁ ሌላ ጨምራችሁ ህዝቡን ስታዋክቡት ነበር። አካል አለው የሚል መጥቷል። የነሁሱ አምላክ አካል ያለው አምላክ ነው። ይሄ ነው አሁን መደረግ ያለበት። ምንድን ነው? እንደ አንድ እስልምና ጥሪ ብዙ ሙስሊሞች አላህ አካል የለውም የሚሉ ሙስሊሞች አሉ። ሀባሽ የሚባለው አህባሽ የሚባለው ወሃብ የሚባለው ደግሞ አካል አለው ይሮጣል አይሮጥም የሚባል ነገር ያለው አካል ያለው አለ። መወያየት ያለባችሁ መጀመሪያ እናንተ ውስጥ ያለውን ነገር ነው ማጥራት ያለባችሁ። ዳሜጅ ኮንትሮል ለመስራት እፎይ ፈርቷል፣ እፎይ አልመጣም፣ እፎይ እንደዚህ የሚባለው ነገር ምንም አይፈይድም። ከዚህ በኋላ ለምን አትቀበሉም ጥሪያችሁ? ሁሱ ለምን አትቀበልም? የጠሩን ጥሪ አህባሽ የተባሉት ጥሪ አድርገውልሃል። እሱን ተቀበልና ተወያዩ። ከዛ በኋላ ኦኬ እናንተ ተወያያችሁ፣ በእስልምና ውስጥ ልዩነት እንደሌለ አስረዳችሁ። ከዛ በኋላ መጣችሁ መወያየት ትችላላችሁ። ሌላ ፕሮቴስታንቶች መጥተው ጠይቀዋቸዋል። እሺ ብላችሁ ተቀብላችሁ በውስጥ ሚስጥር አድርጋችሁ አውርታችሁ በውጭ ወጣችሁ ግን ሌላ ብላችሁ ዋሻችሁ። እፎይ ጥሪ ሲቀበል በአደባባይ ጥሪውን አድርጎታል። ልጅቷ ያደረገችውን ማለት ነው። ጆኒ ራጋ የምትባለውን ያደረገችውን በአደባባይ ተቀብሎታል። ሁሱም በአደባባይ ተቀብሎታል። ገጥሟል። አሁን ያልተቀበለበት ምክንያት እናንተ ቤት ኬዝ አለ። ምን አይነት ኬዝ? የፈጣሪያችሁ ጉዳይ ተወዛግቧል። አካል አለው አለ የሚላለ፣ አካል የለውም የሚላለ። በዚህ መሀል ያለውን ነገር ችግር ሳትፈቱ የእፎይ መምጣት ለእናንተ የሚጠቅመው ምንድን ነው? እስቲ ንገሩ። ምንድን ነው? ለሙስሊሞች በቅንነት አስረዱ። ከጥላቻ ወጣችሁ ውይይት ማለት ውይይት ነው። ሰደበን የምትሉት ነገር ምንም አንዳች ነገር አልተሳደበም። ስሜታዊ ለማድረግ ብዙ ነገር ሞክሯል። ሁሱ ግን አልተሳካለትም። የሚፈልገውን መሴጅ ደሊቨር አድርጎ ወጥቷል። አላህን ለማስረዳት 5 ደቂቃ ይበቃኛል፣ ከዛ 2 ደቂቃ እያለ እናንተ ጋር ሲያላግጥ የነበረው ሁሱ እንጂ ወንድማችን እፎይ አይደለም። ጭራሽ 15 ደቂቃ አይበቃኝም፣ 20 ደቂቃ አይበቃኝም እያለ ሲናገር የነበረው እፎይ እንጂ ሁሱ አይደለም። ሁሱ ተናግሮ ሳይዘጋጅበት መጥቶ አልቆበት ደቂቃ የሚለው ጠፍቶት ግራ ገብቶት የመጣ ሰው ነው። በባዶ በጭብጨባ ብቻ ጀግና የተባለ ሰው ነው። በጭብጨባ በነገራችን ላይ ይሄ ወንድማችን የሰንበት ተማሪ አይደለም። ቤተክርስቲያን ድቁና የለውም፣ ክህነት የለውም። ቤተክርስቲያን አይደለም ያስተማረችው። ራሱ ጥሮ ግሮ ትምህርቱን ተምሮ በራሱ መንገድ ሄዶ ያመጣው ነገር እንጂ የቤተክርስቲያን እንኳን Sojason qui nous contacte pour la collab la plus éclatée au sol que j'ai jamais vue. Ils veulent que je devienne une égérie homme soja. Vous pensez vraiment que je vais représenter les gens qui bouffent ça là? Mais on en a rien à de votre marque de soja. Bon, on n'avait pas prévu ça à la base. Nous, c'est Sojason. Et pour notre... የእናንተ አለ የተባለ 5000 ሰው አሰለመ ኡስታዝነት ሰተኗል፣ መጅሊሱ ሰጥቶታል የተባለ ሰው ጋር ነው የገጠመው። ገጥሞ ግን ያመጣውን ውጤት እናንተ አይታችሁታል። እቺን ነገር ለማስተካከል ያዙይ ልቀቁኝ ስትሉ አላችሁ። አሁንም ነግራችኋለሁ፣ እፎይ ለጊዜው አይቀርብም። የእናንተን ችግር ሳትፈቱ እፎይ አይመጣም። ችግራችንም ፈተናል እኛና አህበሽ ብላችሁ ስትመጡ ወሃቢና አህበሽ ችግራችንም ፈተናል፣ አሁን እንነጋገር ያላችሁ ጊዜ እፎይ ይመጣል። የዛኔ እፎይ መጥቶ በስነ ስርዓት ያወራችኋል። ምንም ችግር የለበትም።
ስለዚህ አሁን ግን ዳሜጅ ኮንትሮል ለማድረግ የፈለገው ቤት ገብተን ፖለቲካ ሰርተን ምን እናደርጋለን? እፎይን ይቺን የደረሰውን ነገር መጅሊሱ ክፍፍል አምጥቷል። ታውቃላችሁ፣ አካል ያለው አለ፣ አካል የሌለው የለም ብሎ ተወዛግቧል። ይሄ የታወቀ ነገር ነው። ስለዚህ ይቺን ከቨር ለማድረግ የምትሰሩት ፖለቲካን ማንም ሕፃን ልጅ የለም። እዚህ ሶሻል ሚዲያን ጠፍጥፈን የሰራን ያስተማርን ሰዎች ነን። እንደናንተ አይነት ሕፃናቶች እኛን አይሸወዱንም። ስለዚህ መጀመሪያ ይሄንን በግልጽ አድርጋችሁ እናንተ ውስጥ የገባውን ክፍፍል 2 3 4 አምላክ አለ የሚባለውን እናንተም ጋር በደንብ ስሩበትና ውጤታማ ስትሆኑ ከእፎይ ጋር ትነጋገራላችሁ። ስለዚህ አሁንም ውሸት ይቅር፣ መቅጠፍ ይቅር። እውነትን አስተምሯቸው። ዋሽታችኋል፣ ቀጥፋችኋል፣ ብዙ ነገር አድርጋችኋል ለዘመናት። እንዲሁም እያስፈራራችሁ ኖራችኋል ለዘመናት። ያ ጊዜ አክትመዋል። ጊዜው የእውነት ነው። ጊዜው የቴክኖሎጂ ነው። ጊዜው ሰው አንብቦ የሚረዳበት ዘመን። ስለዚህ አሁንም ከእፎይ ራስ ተወርዱና እናንተ ጋር ያለውን ችግር ፍቱ። ከዛ በኋላ በእኔ ጣሉት። ምን አደርጋለሁ? ፈተናል። ከዛ ይጠይቃችኋል። እፎይ ያመናችሁበት ጉዳይ ላይ መጣችሁ ትወያያላችሁ። ከዛ ውጭ ግን እፎይ አንድም ነገር ባላረገው፣ አንድም ጥሪ ባልተቀበለው መጣችሁ ፈራ ምን ብትል ሁሱ የሰራችሁ ችግር ነው። እናንተ ቤት ጀግና ያላችሁት ምንም በኦርቶዶክስ ምንም አይነት ክህነት የሌለው ሰው ምን አድርጓችኋል? ሚዲያ ላይ አዋርዷችኋል። ያለውን ጉድ ዘርግፎ ተሳድቦ አይደለም ዘርግፎት አዋርዷችኋል። ስለዚህ አሁንም ከእፎይ ትለቁትና አህባሽና ወሃቢ ትነጋግራላችሁ። ከዛ ያሸነፈው ከእፎይ ጋር መጥቶ ይወያያል። መልካም ቀን ይመቻችሁ።